አንድ ጥያቄ ተጠይቆ ነበር። አድማጫችን የጠየቀችን ጥያቄ የ24 ዓመት ወጣት ነች። ከዩኒቨርሲቲ ከተመረቀች 2 ዓመት ሆኗታል። በዩኒቨርሲቲ ቆይታዬ ብዙ ጊዜ ድንገተኛ የሆነ የወሊድ መከላከያ ወይም ደግሞ ኢመርጀንሲ ኮንትራሴፕቲቭ ፒል እጠቀም ነበረ። አሁን ትዳርና ስለ ልጆችም ማሰብ ጀምሬያለሁ። ይህ የወሰድኩት መድኃኒት ይጎዳሻል ይሉኛል ብዙ ሰዎች እና ያኔቶች ባካችሁ በዚህ ነገር ላይ ትክክለኛ መልስ ከባለሙያ እንድታጋሩኝ ስል በትህትና ጠይቃለሁ የሚል ነው። ዶክተር ድንገተኛ የወሊድ መከላከያ ምንድነው ከሚለው ብንጀምርና ሐሳቡን እያዳበረው ብንሄድ ጥሩ ይመስለኛል። አመሰግናለሁ። እንግዲህ የእርግዝና መከላከያ የምንላቸው እንዳጠቃላይ የረጅም ጊዜና የአጭር ጊዜ ተብለው በሁለት ይከፈላሉ። የአጭር ጊዜ የምንላቸው የእርግዝና መከላከያዎች ብዙውን ጊዜ 1 ወርና ከዚያ በታች ለሆነ ጊዜ እርግዝናን ለመከላከል የምንጠቀማቸው ሲሆኑ ከነሱ ውስጥ ደግሞ ብዙውን ጊዜ አዘውትሮ ብዙ ወጣት ሴቶች ያው አንተ እንደገለጽካት አይነት እድሜ ክልል ላይ ያሉ ብዙ ጊዜ ወደ ዩኒቨርሲቲዎቹ አካባቢ ላይ በብዛት አዘውትረው የሚጠቀሙት ኮንትራሴፕሽን ፒል ወይም ደግሞ የአጭር ጊዜ የእርግዝና መከላከያ የምንለው ነው። ስለዚህ እነዚህ የአጭር ጊዜ እርግዝና መከላከያ ያው ለምን አስፈለገ መጠቀሙ የሚለውን ስናስብ እንደ ዓለም እንግዲህ እርግዝናዎቹን አይተው 36% በሚባል ደረጃ አላስፈላጊ እርግዝናዎች ናቸው በብዛት። እንግዲህ ከነፍሰ ጡሮች ውስጥ 36% ወይም ደግሞ ከ3 ነፍሰ ጡር ሴት 1 ሴት እርግዝናውን ሳትፈልገው ነው እየተከሰተ ያለውና ስለዚህ ለዛም ነው አስፈላጊ ነው ብለን እንድናስብ የሚያደርገው። ምክንያቱም አላስፈላጊ እርግዝና ይዞት የሚመጣው ጦስ ስላለ ማለት ነው። ሌላኛው ደግሞ ከማህፀን ውጭ እርግዝና እንዲከሰት ያደርጋል የሚል ነው። ከማህፀን ውጭ እርግዝና ያው እንደማንኛውም ሴት ልጅ ከ100 ሴቶች 2 ሴቶች ላይ እርግዝና ማህፀን ውስጥ ከመሆን ይልቅ ከማህፀን ውጭ ሊያጋጥም ይችላል። ስለዚህ ጥናቶቹ ኦልሬዲ የሚያሳዩት እነዚህ ኢመርጀንሲ ፒሎችን ወይም ድንገተኛ የእርግዝና መከላከያ የሚጠቀሙ ሴቶች ከ0.6 እስከ 2.1 አካባቢ % በሚባል ደረጃ ከማህፀን ውጭ እርግዝና ሊከሰትባቸው ይችላል ይላል። ስለዚህ ከጀነራል ፖፑሌሽኑ ከአጠቃላይ ስናወዳድረው ያው ተቀራራቢ ነው 2% 2.1። ስለዚህ ብዙም በተለየ መልኩ እነዚህ ኢመርጀንሲ ፒል የምንላቸው ወይም የድንገተኛ የእርግዝና መከላከያዎች ከማህፀን ውጭ ያመጣሉ የሚል ጠንከር ያለ መረጃ አላገኙም። ስለዚህ የተወሰኑ ሀገራት ላይ ሪፖርቶች አሉ። የመጀመሪያ ሪፖርት አሁን የተገኘው ኒውዚላንድ የምትባል ሀገር፣ ከዛ እየቀጠለ አውሮፓ በተለይ እንግሊዝ በተደጋጋሚ ኬዝ ሪፖርቶች ሲታዩ ነበር። አሜሪካም እንደዛው። ስለዚህ ያንን ይዘው ነው እንግዲህ ጥናቱን ያደረጉት። ጥናቱ እንደውም ሰፋ ያለ ጥናት ተደርጓል። ሲስተማቲክ ሪቪው ተደርጎ መጨረሻ ኮንክሉዥናቸው ምንድነው ከማህፀን ውጭ እርግዝና ያመጣል የሚል ግምት እንደሌላቸው የተወሰኑ ሰዎች ከዛ ጋር ያያይዙትም ማለት ነው። ስለዚህ ይሄ እርግዝና መከላከያ ከማህፀን ውጭንም አይደለም፣ አጠቃላይ እርግዝናን ከመከላከል አንፃር እንደውም እንደ ጥሩ እርግዝና መከላከያ ተደርጎ ነው የሚቆጠረው በአግባቡና በትክክለኛው ቦታ ከተጠቀሙት። ሌላኛው ብዙ ጊዜ አዘውትሮ የሚነሳው ከመካንነት ጋር በተገናኘ ነው። መካንነትን የሚያመጣበት ምንም ግራውንድ የለም። ምናልባት ቅድም እንደተባባል ነው ከማህፀን ውጭ እርግዝና አምጥቶ ከዛ ኦፕሬት ተደርጋ እናትየው ጠባሳ በመፍጠሩ ምናልባት ሊያመጣ ይችል ይሆናል እንጂ እንዳጠቃላይ ሲታይ በወጣትነት ዘመናቸው ተጠቅመው ብዙ እናቶች አሉ እኛ ጋር አሁን አርግዘው በስርዓት የምንከታተላቸው ጥናቶችም የሚያሳዩት መካንነት ያመጣል የሚል ምንም አይነት ሪኮመንዴሽን የለም፣ አያሳይም። ግን ምንድነው በተደጋጋሚ መጠቀሙ አይመከርም። አሁን እንግዲህ ቅድም በደንብ እንደገለጽኩት ይሄ ነገር ሊጠቀሙ ይገባሉ ብለን የምናስባቸው የተወሰኑ ውስን ሴቶች አሉ እንጂ እያወቁ ግንኙነት ካረጉ በኋላ ሴቶች ይህንን ነገር በተደጋጋሚ የመጠቀም ልምድ እንዲኖራቸው አይመከርም። ከዛ ውጭ ግን መካንነትም ያመጣል የሚል ነገር በጣም ጥሩ ነው። አሁን ልክ ነህ። ያው የሚወስዱ ሰዎች ዶክተር እንዳለው ለሁሉም ሰው አይወሰድም፣ በተደጋጋሚ መውሰድም አይመከርም እንደ ሐኪም ማለት ነው። ምን አይነት ልምድ ተከስቷል እንደ ቤተሰብ ምጣኔ የማየት ነገር
ይሄ ደግሞ የድንገተኛ የወሊድ መከላከያ እርግዝናን ብቻ እንጂ ተያይዘው የመጡትን ከግብረ ስጋ ግንኙነት ጋር ተያይዘው የመጡትን በሽታዎችን አይከላከልምና ከዚህ አንፃር አድማጮቻችንም ተከታታዮቻችንም ጥንቃቄ ማድረግ ያለብን ይመስለኛል። መልእክት ካለ በዚህ እውነት ነው። ስለዚህ ይሄ ነገር በአፍ የሚወሰድ መድኃኒት ብቻም ሳይሆን እውነት ለመናገር ማህፀን ውስጥም የሚገባው ሉፕ የምንለው በተለይ ዘግየት ብለው ለመጡ እናቶች ወይም ሴቶች እንጠቀመዋለን። እስከ 5 ቀን አሁን ፒል የሚባለው እስከ 3 ቀን ባለው ቢወሰድ የተሻለ ነው። እስከ 3 ቀንም ሲባል ያው በተሻለ መጠን በፍጥነት በወሰደው ቁጥር የተሻለ ውጤት ይኖራል ነው። ግን ከ3 ቀን ባይዘል የሚለው በተለምዶ በ72 ሰዓት ይሏታል ራሱ። ግን ደግሞ ዘግየት ብለው ሲመጡ ደግሞ እቺ አይሲዲ የምትባለዋን ኮፐር አይሲዲ ወይም ሉፕ ይሏታል በማህፀን እሷንም እንደ አንድ የእርግዝና መከላከያ እንጠቀማታለን። ይሄ ምንድነው የዚህ የሉፑ አድቫንቴጁ ከዚህኛው ምንድነው? ሴቶቹ ኦሬዲ ይሄንን ከተጠቀሙ በኋላና እርግዝናውን ታክል ካረጉ በኋላ ከተከላከሉ በኋላ ለረጅም ጊዜ የሚያገለግሉትን የእርግዝና መከላከያ እንዲጠቀሙ እኛ ስዊች አድርገን ወደ እነሱ ሺፍት እናደርጋለን። ሉፕ የተጠቀሙት ግን በዛው ለ5 እና ለ10 ዓመት እንዲያገለግላቸው በዛው ይረዳቸዋል ለሚፈልጉት ዓመት ያህል ማለት ነው። ስለዚህ ዶክተር ጥሩ ነጥብ ያነሳው ይሄ ነገር እርግዝናን ከመከላከል የዘለለ ሌላ ምንም ፋይዳ የለውም። ለምሳሌ ከግንኙነት ጋር ወይም ከልቅ ከሆነ ግብረ ስጋ ግንኙነት ጋር የሚመጡ እንደ አባላዘር ህመሞች እንደ ሄፓታይተስ፣ ኤችአይቪ እንደነዚህ አይነት በሽታዎችን የመከላከል ምንም አቅም የለውም። ስለዚህ ያንንም ከአይምሮ ውስጥ አስገብቶ መጠቀም ያስፈልጋል። በጣም ጥሩ። ዶክተር ዳንኤል ተረፈ የጽንስና የማህፀን ስፔሻሊስት በያኔት ሐዋሳ ቁጥር 3 ታገኟቸዋላችሁ። ከማህፀንና ከጽንስ ጋር የተገናኘ ጉዳይ ቢኖራችሁ፣ ሀሳብ ጥያቄ ቢኖራችሁ ቁጥር 3 ጎራ ብላችሁ ዶክተር ዳንኤል ተረፈን ማግኘት ትችላላችሁ። ዛሬ ላይ በዛሬ ፕሮግራማችን ድንገተኛ የእርግዝና መከላከያን አየን። ሳምንትም ደግሞ ከመሃንነት ጋር ሰፊ ገለጻ ሰጥቶናል። በሚገባን በደስ የሚል በአንደበት አስረድቶናል። እጅግ አድርገን እናመሰግናለን። ሌላም ጊዜ እንደዚህ ጥያቄ ሲኖር እኛ ጋር ተገኝተህ ማብራሪያ ትሰጣለህ ብለን ተስፋ እናደርጋለን። አድማጫችን ጥያቄሽ ተመልሷል ብለን እናስባለን። ይህ ከያኔት ቤት ነው። እኔም አመሰግናለሁ። የያኔት ቤት የፈውስ ቤት